ሰላም ጤና ይስጥልን ውድ የሮብ ፋርምስ ሚዲያ ተከታታዮች እንደምን አላችሁ? እኛ በጣም ደህና ነን። እንግዲህ ድርጅታችን ሮብ አግሮ ኢንዱስትሪ እንደሚታወቀው ጥራቱን የጠበቀ የዶሮ መኖ የቄብ ዶሮዎችን እንዲሁም የተለያዩ የእርባታ ግብዓቶችና መገልገያ ዕቃዎችን እንዲሁም የማማከርና የስልጠና አገልግሎት የዶሮ ስጋና እንቁላል አቅርቦት እንዲሁም የመሳሰሉት የእርባታ አገልግሎቶችና የማቋቋም ስራ ላይ እየታወቅንን ዛሬም እስቲ አንዳንድ ከተመልካቾቻችን ከናንተ የሚመጡ አንዳንድ ጥያቄዎች ግራ መጋባቶች በእርባታ ውስጥ ያላችሁም በእርባታ ውስጥ ሳትሆኑ ለመግባት እየፈለጋችሁ አንዳንድ ግንዛቤን ራሳችሁ ላይ ለመፍጠር የምትፈልጉም እንዲሁ የምታነሱልን በሚዲያ ቻናሎቻችን ላይ ኮሜንት የምታደርጉልን በውስጥ መስመር የምትልኩልን እንዲሁም ደግሞ ቀጥታ እየደውላችሁ የምትጠይቁን ጥያቄዎች የብዙዎቻችሁ ጥያቄ ነው ብለን ስላሰብን እነሱን እንመልሳለን እነሱን እንነጋገራለን ማለት ነው። እንግዲህ እዚህ ጋር እንደምትመለከቱት ቃሊቲ አካባቢ 600 ዶሮ ፉል ፓኬጅ እዚሁ አዲስ አበባ ውስጥ እያስረከብን ነው። እንደሚታወቀው ከዚህ በፊት ባሉን ቪዲዮዎቻችን በክልል ከተሞች ፉል ፓኬጅ ከነመኖ ዶሮ የእርባታ ዕቃዎች ሁሉንም ያስረከብናቸው ብዙ ደንበኞች አመርቂ ውጤት እያስመዘገቡ ይገኛሉ። ብዙዎችን በኮንሰልቲንግ ዘርፍ በማሰልጠን ወደ ስራ ያስገባናቸው አሉ። እንዲሁም ደግሞ ግብዓቶቹን በማቅረብ በከፍተኛ ጥራትና ብቃት ስራዎቻችንን እየሰራን እንገኛለን። እንግዲህ ወደ ጥያቄዎቻችሁ ስናልፍ እንግዲህ የመጀመሪያው የብዙዎቻችሁ ጥያቄ ዶሮዎቻችን በስንት ጊዜ ምርት ጀምሩልናል ነው። እንግዲህ ዶሮዎቻችን ወይም ስለ ቦቫንስ ብራውን ዝርያ ብናወራ በስፋት ሀገራችን ውስጥ ለእንቁላል ጣይነት እየተጠቀምነው ያለው ነው። ይህ ስለሆነ ቦቫንስ ብራውን ዝርያዎች እንደ ሳይንሱ ከ18 ሳምንት እስከ 22 ሳምንት ምርት ይጀምራሉ። ያ ማለት ግን ዶሮቹን ማኔጅ ባደረግንበት መጠን ይወስናል ማለት ነው። ምክንያቱም የብርሃን ሁኔታቸው፣ የካልሲየም ምንጫቸው፣ የሂት ስትረስ ሁኔታ፣ የጥራት ያለው መኖ መጠቀም፣ በቂ ውሃ መስጠትና የተለያዩ ፋክተሮች የዶሮቻችንን የምርት ጊዜ ሊያራዝሙብንም ቀደም ሊያረጉትም ስለሚችሉ እነዚህ ልብ ማለት ያስፈልጋል። ያ ማለት ግን ከ18 ሳምንት እስከ 22 ሳምንት ወይም ከ4 ወር ከ15 ቀን እስከ 5 ወር ከ15 ቀን ምርት ይጀምሩልናል ማለት ሙሉ ለሙሉ ገቢ ያገኘን ወጫችንንም ሸፍነን ትርፍ እናገኛለን ወደ ኪሳችን ይገባል ማለት አይደለም። ብዙዎቻችሁ ኢንቨስትመንት ኮስታችሁን ስትሰሩ ማስተዋል ያለባችሁና ብዙ ቦታ ሄዳችሁ ማይነግሯችሁ ነገር ቢኖር ይሄ ነው። መጀመሪያ ኢንቨስትመንት ኮስት ሲሰራ ለ3 ወር እንቁላል ጣይ ለ3 ወር ቄብ መኖ ብቻ አይደለም ማሰብ ያለባችሁ። ዶሮዎች ምርት ጀምረውም ኢቭን የምስራች አሳይተውም እየጨመሩ ምርታቸውን ሄደው ሙሉ ለሙሉ 90% በላይ ቢያንስ ከ85% ምናምን ደርሰው ወጫቸውን ሸፍነው ትርፍ ማምጣት እስኪጀምሩ ድረስ ወር ከ15 ቀን እስከ 2 ወር ድረስ የሚፈጁበት ሁኔታ ስላለ ኢንቨስትመንት ኮስቱ ሲሰራ መጀመሪያ ያንንም ታሳቢ በማድረግ መሆን አለበት ማለት ነው። ስለዚህ ያንን ያረጋሉ። ለ65 ሳምንታት ምርታቸውን እየሰጡ ይቀጥላሉ። አመት ከ3 ወር ከ2 ወር አካባቢ የማኔጅመንት ሁኔታ ይወስኗል። እሱም ከዛ በኋላም ያው ስራው የተጀመረበትን ወጪ እንዲሸፍኑና አዲስ ቄቦች ለማስገባት እንዲረዳን ስንል በቁም እንስሳት እንሸጣቸዋለን ማለት ነው። ለበዓል ጠብቀን ብንሸጥ የተሻለ ትርፍ አግኝተን መጀመሪያ ያወጣነውን የኢንቨስትመንት ኮስት ሙሉ በሙሉ ምናጣፋበት ሁኔታዎችም ይኖራሉ ማለት ነው። ስለዚህ ይሄን ታሳቢ ማድረግ ነው። ሌላው ስለ ዶሮዎች ዙሪያ ወይም በእርባታ ዙሪያ ብዙዎቻችሁ የምታነሱት ጥያቄ ምንድነው? ዶሮዎቻችን ምርታማ እንዲሆኑ ምን ማድረግ አለብን? ወይም ዶሮዎቻችንን ምርታማ ለማድረግ ቁልፍ ነጥቦች ምንድናቸው ነው? እንግዲህ ዶሮዎች ምርታማ እንዲሆኑ እንቁላል ጣይም ሆነው ከፍተኛ ምርትን እየሰጡ እንዲቀጥሉ ታዳጊዎችም ሆነው ደግሞ ለወደፊት ምርታቸው መሰረት ለመጣል ምን አይነት ነገሮችን ማሰብ ታሳቢ ማድረግ አለብን የሚለውን ስንመለከት እንግዲህ የመጀመሪያው የተስተካከለ የብርሃን እርዝማን ያስፈልጋል። ቄቦች ላይ እስከ 1 ሰዓት ተደርጎ ከዛ እድሜያቸው ወደ ቅድመ እንቁላል ጣይ የደረሰ በመጣ ቁጥር 30 ደቂቃ 1 ሰዓት እየተጨመረ ወደ 4 ሰዓት ድረስ ይሄዳል። እንቁላል ጣይ ዶሮ 16 ሰዓት በቂ የብርሃን መጠን ከበቂ የብርሃን ሁኔታ ጋር ልታገኝ ይገባል። ምክንያቱም አንድ አምፖል ለ1000 ዶሮ አንጠልጥላችሁ 16 ሰዓት አበራው ማለት ዘበት ስለሆነ በቂ አምፖል በቂ የብርሃን መጠን እንዲሁም ደግሞ ለበቂ የብርሃን ርዝማኔ ሊያገኙ ይገባል ማለት ነው። ሌላው ያው እንቁላል ጣይ ዶሮዎች ከ4.2 እስከ 4.5% የካልሲየም ይዘት በመኗቸው ውስጥ መካተት ወይም መኖር ይኖርበታል። ምክንያቱም ዶሮዎች እንቁላል ቅርፊቱን የሚያንጹት
በካልሲየም ምንጭ ነውና ያ ያስፈልጋቸዋል። ግን ካልሲየምን ስናነሳ ፎስፈረስና ቫይታሚን ዲ ወሳኝ ነገሮች ናቸው። ከቫይታሚኑና ከፎስፈረስ ውጪ ከሆነ ካልሲየሙን ከምንሰጣቸው የካልሲየም ሰፕሊመንት መንጥቀው ለመጠቀም ወይም አብዞርቭ ለማድረግ የሚቸገሩበት ሁኔታ ስለሚኖር የምንሰራቸው የመኖ ጥርቅም እነዚህን ቫይታሚኖች ያካተተ ሊሆን ይገባዋል። ሂት ስትረስ እንግዲህ የሙቀት በሽታ ማስወገድ ያስፈልጋል የተሻለ ምርታማነትን ለማረጋገጥ። እንዲሁም ጥራት ያለው መኖ መጠቀም ያስፈልጋል። በብዙ ቫይታሚኖች የበለጸገ የታከመ ሜዲኬትድ ፊድ መጠቀም እጅጉን ይመከራል። በቂ ውሃን መስጠት ደግሞ ግዴታ ነው። ምክንያቱም ዶሮዎች ውሃን ለብዙ መንገድ ነው የሚጠቀሙበት። አንደኛ ሙቀታቸውን ለማርገብ ይጠቀሙበታል። ከውስጥ ያለውን ሙቀት ለማስወጣት ዶሮ ላብ የላትም። ስለዚህ ውሃ በመጠጣት በማለክለክ ነውና ሙቀቷን ሬጉሌት የምታደርገው። ስለዚህ ውሃ በቂ ውሃ ሊሰጣቸው ይገባል። ያም ደግሞ ንጹህና ፍሬሽ ቀዝቀዝ ያለ መሆን አለበት። ሌላም ደግሞ ለእንቁላል ምርት ያው 70% አካባቢ የሚሆነው ውሃ እንደመሆኑ መጠን ውሃ አስፈላጊ ነገር ነው። እነዚህን አድርገን የማኔጅመንት ሁኔታዎች የቬንቲሌሽን ሲስተም እንላቸው የአየር ማዘዋወሪያ ሁኔታን በደንብ ካስተካከልን የተሻለ ምርታማነትን ማረጋገጥ እንችላለን። ሌላው የምትጠይቁን ጥያቄ ምንድነው? ዶሮቻችን ድንገተኛ ሞት መንስኤ ምን ሊሆን ይችላል? ብዙዎች በእርባታችሁ ውስጥ አንዳንድ ጊዜ ድንገተኛ ሞት ሊከሰት ይችላል። ብዙሃን ዶሮ ባይሞትም የተወሰነ 1 2 3 እስከ 5 6 ድረስ በአንድ ቀን ጧት ስትነሱ ሞተው ልታገኙ ትችላላችሁ። እነዛ ዶሮች ምልክት አላሳዩ፣ ምንም አይነት የበሽታ ምልክት አልታየባቸውም አዳሩን፣ ነገር ግን ጧት ሞተው ይገኛሉ። ያ ምን ሊሆን ይችላል? ብዙዎች ተደናቅጣችሁ ዶሮም ከኛ ያልገዛችሁ እየደወላችሁ ትጠይቁናላችሁ። እኛም ተገቢውን ምላሽ እየሰጠናችሁ ነው የምንገኘው። ነገር ግን ለብዙሃኑ በሚዲያ ብናሰራጭ ደግሞ የተሻለ ግንዛቤ አርቢው ላይ የመፍጠር እድል ይኖራል በሚል ነው። ስለዚህ እንግዲህ የመጀመሪያው ፋስት ሜታቦሊዝም ሲኖር ነው። ሁለተኛው ደግሞ ከፍተኛ የሆነ የኃይል ሰጪ መኖ ሲኖር ነው። እንግዲህ አንድ ኩንታል እንቁላል ጣይ መኖም ሆነ የቄብ መኖ ላይ መጠን አለው። አንድ ኩንታል መኖ ስንት ኪሎ ካሎሪ የኃይል ሰጪ ንጥረ ነገር ወይም የካርቦሃይድሬት ኮንቴንት ሊኖረው ይገባል የሚለው። ስለዚህ ከፍተኛ የሆነ የኃይል ሰጪ መጠን ይዘት ያለው መኖ ሲጠቀሙ ከፍተኛ ሞት የመጋለጥ ዕድላቸው ከፍ ይላል። ሌላው ኤሌክትሮላይት ኢምባላንስ የሚባል ነገር አለ። ይችኛዋ በውስጣቸው ዶሮዎች ያለው ኤሌክትሮላይት ካልተመጣጠነ ወይም ኢምባላንስድ ከሆነ ዶሮዎች ለድንገተኛ ሞት ይዳረጋሉ። ሌላው ሄርት ፌሊየር ነው ወይም የልብ ስራ ማቆም፣ ድንገተኛ የሆነ ስትሮክ በሰዎች ላይ እንደምንሰማው። እነዚህ ነገሮች ያው ዶሮዎችን ድንገት ሊገሏቸው ይችላሉ። ኦክሲጅን ሾርቴጅም የአየር እጥረት፣ በተለይ በመደራረብ የሚከሰት ኦክሲጅን ሾርቴጅ ዶሮችን ቀጥ ሊያደርግብን ይችላል። ፈጣን እድገት እንዲኖር አይፈለግም። ቄቦች ከፍተኛ የሆነ የፕሮቲንና የኃይል ሰጪ ንጥረ ነገር በበዛና ብርሃን ሰዓታቸው ደግሞ በጣም በረዘመ ቁጥር ፈጥነው ለእንቁላል ምርት የመዳረግ ነገር አላቸው። እንቁላል ምርት በ4 ወርም በ3 ወር ከ90 ቀንም ሰጡን ማለት ግን በትክክል አንጸናቸው ካላደግን በቀር ትክክል አይደለም። ከእድሜ ዑደታቸው ወይም ከትክክለኛው ጊዜ በፊት ቀደሙ ማለት እነዚህ ዶሮዎች ከፍተኛ ጫና እየተደረገባቸው ነው። ስለዚህ ለድንገተኛ ሞት የመጋለጥ ዕድላቸው ከፍ ይላል። ሌላው የምግብ መመረዝ የሚከተል ይሆናል። እንግዲህ ፉድ ፖይዝን ያው በተለያየ ምክንያት ሊመጣ ይችላል። በረጠበ መኖ ወይ ኤክስፓየር ባረገ መኖ፣ እነዚያን ነገሮች ዶሮችን ለድንገተኛ ሞት ያጋልጥብናል። የንጥረ ነገር አለመመጣጠን ሌላኛው ወሳኝ ነጥብ ነው። እንግዲህ እነዚህ ነገሮች እናያለን። ሌላው ከናንተ በብዛት የሚነሳው ጥያቄ ምንድነው? ኖርማል ሞርታሊቲ ሬት የምንለውስ ምንድነው? ወይም የተለመደ የሞት መጠን በየእድሜያቸው። እንግዲህ ዶሮዎች ላይ ልምድ ያላችሁ አርቢዎች እዚህ ጋር ልትኖሩ ትችላላችሁ። የተለመደ ነው፣ ይከሰታል ሞት። ግን በምን ያህል ደረጃ ቢሆን ነው ኖርማል? በምን ያህል ደረጃ ቢሆን ነው ኢንቨስቲጌሽን የሚያስፈልገውና ከፍተኛ የሆነ ምርመራ ሊያስፈልገው የሚችለው የሚለውን ስናይ እንግዲህ በዶሮቹ እድሜ ክልል ላይ ከፋፍለን ልናይ ይገባናል። ከ0 እስከ 6 ሳምንት ያሉ ጫጩቶች፣ ከዴይ ኦልድ ጀምሮ እስከ 6 ሳምንት የሚኖሩ ጫጩቶች እንግዲህ እስከ 3% ከዶሮዎቻችሁ 100 ዶሮ ቢኖራችሁ እስከ 3 ዶሮ አካባቢ የሚሆን የሞት መጠን ኖርማል ወይም ሊከሰት የሚችል ነው ብለን እናልፈዋለን። ከዛ በላይ ሲሆን ደግሞ ኢንቨስቲጌሽን እናደርጋለን ማለት ነው። ከ6 ሳምንት እስከ 18 ሳምንት ለሆኑ ወይም ቄብ ዶሮዎች ለተባሉ ደግሞ እስከ 2% ድረስ
የሞት መጠን ኖርማል ነው ይባላል። 1000 ዶሮ ያለው ሰው እስከ 20 ዶሮ የሚደርስ የሞት መጠን ኖርማል ነው። ከዛ በላይ ሲሆን ግን የተሻለ ጥናት ያስፈልገዋል ማለት ነው ወደ ኖርማል ለመመለስ። ታዲያ ከ18 ሳምንት እስከ 80 ሳምንት ወይም ያሉ ትልልቅ ጣይ ዶሮዎች የእንቁላል ጣይ ዶሮዎችን እስከ 8% በሙሉ የእድሜ ጊዜያቸው የሚጠበቅ ወይም ኖርማል የሆነ የሞት መጠን ነው። ከዛ በላይ ሲሆን ግን በሽታ ካልገባ ወይ አንዳች ነገር ካልተፈጠረ በቀር አዝጊ ሊሆንብን ይችላል ማለት ነው። በስጋ ዶሮዎች ስናይ ከ0 እስከ 7 ቀን ባሉ ጊዜያቶች ላይ ያው የስጋ ዶሮዎች በቅርብ ጊዜ ለእርድ ስለሚቀርቡ በቀን ነው ከፋፍለን የምናየው። ከ0 እስከ 7 ቀን ባሉ ዶሮዎች እስከ 1.5% ድረስ ኖርማል ሞርታሊቲ ሬት እንለዋለን። ከ35 እስከ 42 ቀን ላሉ የስጋ ዶሮዎች ደግሞ ከ3 እስከ 4% ኖርማል ሞርታሊቲ ሬት እንለዋለን ማለት ነው። ሌላው ያው ብዙዎቻችሁ የምትጠይቁን አንዳንድ ጥያቄዎች ምንድናቸው? ለዶሮዎቻችን ብዙዎቻችን እናንተም ያው በምታሰራጩት ማስታወቂያ ለዶሮዎቻችን መኖ ማቀነባበር እንፈልጋለን። መኖ ለማቀነባበር ግን ማሽኖች ግዴታ መግዛት አለብን ወይንስ እንዴት ነው ማድረግ የምንችለው የሚለው ነገር የብዙዎቻችሁ ጥያቄ ነው። እንግዲህ እኛ ሮብ አግሮ ኢንዱስትሪዎች እንደሚታወቀው መኖ በራሳቸው አቀነባብረው ወጪ ለመቀነስና ምርታማነትን ለመጨመር ቢፈልጉ አርቢዎችን እያገለገልን ብዙ ኮንሰልት እያደረግን ፎርሙሌሽን ከመስራት ባሻገር ቀመር የመኖ ፎርሙሌሽኖች በአንድ ኩንታል ላይ ስንት እናካትታለን የሚለው ከኪሎ ካሎሪው፣ ፕሮቲኑ፣ አሚኖ አሲዶቹ በተመጣጠነ መልኩ የፎርሙሌሽን የቀመር አገልግሎት ከመስጠት ጀምሮ ግብአቶቹ በጠቅላላ ለምሳሌ እነ በቆሎ፣ የአኩሪ አተር ፋጉሎ፣ የኑግ ፋጉሎ፣ ኖራ ድንጋይ፣ እነ ሩዝ ፉርሽካ፣ የስንዴ ፉርሽካ፣ የተለያዩ ፕሪሚክሶች፣ ሌየር ኮንሰንትሬት 2.5%፣ ሚቴዮኒ እንዲሁም የተለያዩ ፕሪሚክሶችን፣ አሚኖ አሲዶችን እንዲሁም የመኖ ግብአቶችን እያስረከብን ኮንሰልት እያደረግን ሙያዊ ድጋፍና ክትትል እያደረግን ደንበኞች የራሳቸውን መኖ በማምረት ወጫቸውን እየቀነሱና ምርታማነታቸውን እየጨመሩ ያሉ ብዙ ደንበኞች አሉ። ስለዚህ በዚህ መርሃ ግብር መሳተፍ እንፈልጋለን። እኛም ይሄንን ጠቀሜታ ልናገኘው ወደ ራሳችን ምርት መዘዋወር እንፈልጋለን። ነገር ግን ማሽን ግዴታ መግዛት አለብን ወይ? ለዛስ ምን ያህል ካፒታል ያስፈልገናል? እንዲሁም ደግሞ በማሽን ሳንገዛስ መሆን የሚችል ነገር አለ ወይ ብላችሁ ብዙዎቻችሁ ጥያቄ ታነሳላችሁ። ስለዚህ ለዚህ መልሳችን ምንድነው? እንግዲህ ከኛ ከተሞክራችንም ልንነግራችሁ የምንችለው ብዙ አርቢዎች ከኛ የመኖ ግብአቶችን ይወስዳሉ። ታዲያ ግን 80% የሚሆነው አርቢዎች ማሽን የላቸውም። ቢያንስ 20-30% ከአርቢ ደረጃ ነው። አሁን ለፋብሪካዎች እኛ እናቀርባለን። ለመኖ አነስተኛ ፋብሪካዎች ክፍለ ሀገርም ላሉ እናቀርባለን። እነሱ ያው በማሽን ነው የሚሰሩት። ነገር ግን አርቢዎች በተለይ ወደ 80% የሚሆኑ ደንበኞቻችን ማሽን የላቸውም። የመፍጫም የመቀላቀያ ማሽን የላቸውም። 20% የሚሆኑት በበልክ አማውንት በተለይ 10,000 ዶሮ 20,000 ዶሮ ያላቸው አርቢዎች ደግሞ ማሽን እያላቸው ለራሳቸው እያመረቱ ስሞል ስኬል የምንላቸው አይነት ማሽኖችን ተጠቅመው የሚሰሩ አሉ። ስለዚህ ምን ለማለት ነው? አርቢዎች ያው ይሄን ለማድረግ እኛ በተለይ ከኛ ጋር ስትሰሩ እንደዚህ አይነት ነገር አያሳስባችሁ። ለምንድን ነው የማያሳስባችሁ? የግራይንዲንጉ ጉዳይ ወይም የበቆሎ መከካቱ እኛው ጋር ተከክቶ ለምሳሌ እንቁላል ጣይ ከሆነ የቄብ ከሆነ ሁሉንም በአይነቱና በመጠናቸው ተከክቶላችሁ ታሽጎ የኪሎ ካሎሪውና የፕሮቲኑ ይዘት ሁሉ ተለይቶ በስታምፕ ተመቶ ፓክድ ሆኖ ነው የሚወጣው። ማስፈጨት ከፈለጋችሁ ማስፈጨት ይቻላል። እንዲሁም ደግሞ ጥሬውን መውሰድ የሚፈልጉ ጥሬውን ይወስዳሉ። ነገር ግን መፈጨት የሚኖርባቸው ግብአቶች ውስን ናቸው። ሌሎቹ ፓውደር ናቸው። አሁን ፕሪሚክሶች ከውጭ ኢምፖርት የሚደረጉት ፓውደር ናቸው፣ ዱቄት ናቸው። ሌሎቹ እነ ሩዝ ፉርሽካ፣ እነ ስንዴ ፉርሽካ እንዲሁም ደግሞ ላይምስቶን ምናምን ላቸውም እንዲሁ የተከኩ ግብአቶች ናቸው በተፈጥሮ። ነገር ግን እነዚህ የአኩሪ አተር ፋጉሎ፣ ኑግ ፋጉሎ እንዲሁም በቆሎ መከካት ያለባቸው ስለሆነ እነሱን ደግሞ ማሽን ባይኖራችሁም እኛ ጋር አስከክታችሁ ማዘዝ ትችላላችሁ ማለት ነው። መቀላቀያውን ካላችሁኝ ያው በስሞል ስኬል ማሽን 10 ኩንታል በታች ምናምን በሚቀላቅል መቀላቀል ይቻላል። ነገር ግን ማሽኑን መግዛት ግድ አይደለም። እንዳልኳችሁ 80% የሚሆኑ አርቢዎች ከኛ የሚወስዱት
አለማሽን ነው ምርት የሚያካሄዱት። ያም በምንድነው የሰው ኃይልን በመጠቀም በአካፋ ሊሾ ላይ ወይም ለጥ ያለ ሲሚንቶ ላይ ንጹህ ሲሚንቶ ላይ ዲስኢንፌክት በማድረግ በኬሚካል ኖርማሊ የመኖ ግብዓቶቹን በተሰጣቸው ወይም በሰራንላቸው ፎርሙሌሽን መሰረት በመገልበጥ በአካፋ በመደባለቅ በጆንያ ሞልተው ለዶሮቻቸው በመስጠት ነው እየተጠቀሙ የሚገኙት። የተወሰኑት ደግሞ ስሞል ስኬል ማሽን ገዝተው በዛው እየፈጩ የመፍጫ ወጪም ቀንሰው እንደገና ለዶሮቻቸውም የሚቀላቀል የተወሰነች ማሽን የገዟቸው። ስለዚህ በሁለቱም አማራጭ መሄድ ትችላላችሁ። ስለዚህ በዛ መንገድ የመኖ ግብዓቶችን ወስዳችሁ ትርፋማ ሆናችሁ መስራት ትችላላችሁ ማለት ነው። እንግዲህ የዛሬው ቪዲዮአችን ይሄን ይመስል ነበረ። ግንዛቤና ዕውቀት እንደሰጠናችሁ ተስፋ እናደርጋለን። ስለነበረን ጊዜ በጣም እናመሰግናለን። እንደሚታወቀው ልድገመው፣ ሮብ አግሮ ኢንዱስትሪ እንባላለን። ጥራቱን የጠበቀ የዶሮ መኖ አቅርቦት፣ የቄብ ዶሮ አቅርቦት፣ ቫይታሚኖች፣ ክትባቶችና መድኃኒቶች አቅርቦት፣ የእርባታ ዕቃዎችና መገልገያ ማቴሪያሎች አቅርቦት፣ የማማከርና የስልጠና አገልግሎት፣ የዶሮ ስጋና እንቁላል አቅርቦትን በስፋት እያሰማራ እንገኛለን። ጥራታቸውን የጠበቁ ምርቶችን ለደንበኞቻችን በማስረከብ የጥራት መገኛ በመሆናችንም እንታወቃለን። ኮንሰልቲንግ እና ሙያዊ ድጋፍና ክትትላችንም ልዩ ያደርገናል። ደንበኞቻችን ደንበኝነታቸው ከኛ ጋር እስከቀጠለ ድረስ ሙያዊ ድጋፍና ክትትል በስልክም አስፈላጊ ሲሆን ደግሞ ባለሙያዎችን በመላክ በአካል እያደረግን እንገኛለን ማለት ነው። መልካም ጊዜ